ሴቶች ሆይ ለባሎቻችሁ ምርጥ ሳሊሖች ሚስቶች ሁኑ። ከባሎቻችሁ በፊት ለአላህ ምርጥ ባሪያ ሁኑ። ለአላህ ምርጥ ባሪያ፣ ምርጥ የአላህ ባሪያ የሆነች ሴት ለባሏማ ማሽ የምርጥ ነች፣ የምርጥ ነች። ለአላህ ምርጥ የአላህ ባሪያ ያልሆነች ሴት ለባሏ ምንም ብትሆን ሳሊሕ አይደለችም። ምንም ብትሆን ለባሏ ጨርቅም ብትሆን የሳሊሕነት ዋናው መነሻው ተቅዋላህ ዐዘ ወጀል አላህን መፍራት ነው። ናም ስለዚህ ወንድም ሆይ ለምስትህ ምርጥ ባል ሁን። አኺ ሱብሓነላህ እንደ ፍርዓውን አትሁን። የፍርዓውን ምስት ሳሊሕ ነበረች፣ ጀነት ትገባለች፣ እሱ ጀሃነም ይገባል። እንደዛ አትሁን። አንተ ምርጥ ሁንላት ለምስትህ። ከምርጥነትህ ሀብ ነው የሚጀምረው ከፈሪህ አላህ ከመሆን አላህን ፍራ። የአላህ ባሪያ ሁን። በምስት ላይ አላህን ፍራ። ሳሊሕ ባል ሁንላት አንተም። ናም ምስትም ሳሊሕ እንድትሆን ምናልባት ያላገባችሁ ወንዶችም ሴቶችም ሳሊሖችን መርጣችሁ አግቡ። ወንድም ሳሊሖን ምረጥ፣ ሴቷም ሳሊሑን ምረጪ። የተጋባችሁ ደግሞ በጋብቻ እየኖራችሁ ያላችሁ ባልሽ ሳሊሕ አይደለምና ልፍታው አትበይ። ምስትም ሳሊሕ አይደለችም ልፍታት አትበል። መፍትሄው ምንድነው? ረበና ዱዓ ወደ አላህ መመለስ ነው። አላህን መለመን ነው። ረበና ሀብለና ያ ረቢ አላህ ምስቴን ሳሊሕ አድርግልኝ ባሌንም ሳሊሕ አድርግልኝ ብለሽ ዱዓ አድርጊ። ነቢዩላህ ዘከሪያ ዓለይሂ ሰላም ምስታቸው አስቸጋሪ ነበረች። ዱዓ አደረጉ። አላህ ዱዓቸውን ተቀበላቸውና ምስታቸው ወተት ሆነች። ማሻ አላህ ሆነችላቸው። ፈስተጀብና ለሁ ወአስለሕና ለሁ ዘውጀ ወወሀብና ለሁ የሕያ። አላህ ምን ይላል? ዱዓውን ተቀበልነው፣ ምስቱንም ሳሊሕ አደረግንለት፣ የሕያ የሚባል ልጅም ሰጠነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህ ይችላል፣ ያደርጋል። ምስትን ሳሊሕ ማድረግ ይችላል፣ ባልን ሳሊሕ ማድረግ ይችላልና ለእርስ በርሳችሁ ዱዓ መደራረግ ነው። ሳሊሖች አላህ ሱብሓነሁ ወተዓላ እንዲያደ